የፒያሳዋ ወፍ ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። እየተከታተላችሁን ስለሆነ እናመሰግናለን። ክፍል 2። ከዛ ግርግር መሃል እንዴት እንደወጣን ዝርዝሩን አልነግራችሁም፣ ግን ደግሞ እንደምንም ወጣን። ወደ መሀል ከተማ ደርሰን ኤክስኪዩቲቭ ሆቴል ጎራ በማለት አልጋ ለመያዝ ሪሴፕሽኗ ፊት ለፊት ስንቆም ከምሽቱ 1 ሰዓት ተኩል ሆኖ ነበር። እህት አልጋ ይኖራል? አዎ አለ። ባለ 4 እና ባለ 600 ብር አለ። የትኛው ይሆንላችሁ? ደብል ቤድሩም የላችሁ? ጠየቀች። አለ 700 ብር ነው እንጂ። ይሁን እሱን አድርግልን አለችና እኔ ገና ነገሩን አስልቼ ባለ 2 አልጋ ለምን ፈለገች? ቢያንስ ተቃቅፈ እንኳን የመተኛት እድል አይኖረንም ማለት ነው ብዬ አስቤ ሳልጨርስ ከጀንስ ሱሪ ኪስ ውስጥ ብሯን ላጥ አድርጋ ወጣችና ቁጥር አድርጋ ሰጠች። መታወቂያ። ነፍሱ መታወቂያ እንኳን ያንተ ቢሆን ይሻላል። ምን አልሽኝ? ግራ ገብቶኝ መታወቂያ እያለች ነው አልኩና ወደ ኪሴ ገብቼ ዋሌቴን አወጣሁትና ብሩንም መታወቂያውንም አቀበልኳት። 2 ነው እንደሚፈልጉት? አይ የሷን ብር መልስላት። እንደዛ ነው አለችና ብሩን ነጥላ ጠረጴዛው ላይ በማድረግ መታወቂያውን ወሰደችና መዝገብ ላይ የሚጻፈውን ከጻፈች በኋላ እንድፈርምላት አስጠጋችኝ። ፈረምኩና መለስኩላት። ቁልፉን እየሰጠችኝ 24 ቁጥር ነው፣ በዚህ ሂዱና በዚህ ታጠፉ ብላ ጠቆመችን። ብሩን አንሹና እንሄዳ። እሺ ካልክ በማለት ብዙም ሳትደረደር ብሩን ከጠረጴዛው ላይ አንስታ መልሳ ኪሳ ውስጥ በመክተት ተያይዘን ሄድን ወደ ቤርጎ። ቤርጎ በጣም ጠባብም ሰፊም የማይባል ልከኛ መጠን ያለው ነው። 2 አልጎች በትይዩ ወዲህና ማዶ እናም ወዲህ ማዶ ተቃራኒ ግድግዳ ተጠግተው ተዘርግተዋል። ሁለቱም ተመሳሳይ ነጭና ጽዱ የአልጋ ልብስ ተነጥፎባቸው ይታያሉ። በመካከል አልጋዎች ተጠግተው አንዳንድ ደረቅ ወንበር ይታያል። መካከል ላይ አንድ መለስተኛ ጠረጴዛ አለ። አንዳንድ አልጋ ሳንነጋገር ተከፋፈልንና በተመሳሳይ ጊዜ ዘፍ ብለን ተቀመጥን። ጫማዋን ሳታወልቅ እግሮቿን በአየር ላይ እንጠልጥላ ግን ደግሞ ሌላኛውን መላ ሰውነቷን ነበር ዘረጋግታ የተኛችው። 10 ደቂቃ አረፍ እንበላለችና እኔም መረጋጋት ስለፈለግኩ አልተቃወምኳትም። ይቻላል አልኳትና እኔም እንደሷው አልጋው ላይ ወገቤን አሳረፍኩ። ይገርማል፣ ጭልጥ ያለ እንቅልፍ መች እንደወሰደኝ አላውቅም። ጋሽ ፖሊሱ እያለች በተደጋጋሚ ጥሪ ስትቀሰቅሰኝ ነው ደንግጬ ተስፈንጥሬ ተነሳሁ። እረ ተረጋጋ፣ ሀገር ሰላም ነው። አንቺ ምን አይነት እንቅልፍ ነው የወሰደኝ? ስንት ሰዓት ሆነ? ሞባይሌን ከፍቼ ሰዓቴን ስመለከት 3 ሰዓት ሊሆን ደቂቃዎች ነው የቀሩት። እረ ተነሽ፣ እራት ፍለጋ እንውጣ አልኳትና ተያይዘን ወጣን። ብዙም ሳንርቅ ከአስፓልቱ ጠርዝ ከሚገኝ አንድ ሆቴል ገባንና 2ኛ ፎቅ በረንዳ ላይ ሆነን ቁልቁል አስፓልቱን እየተመለከትን እራሳችንን በጥሩ ሁኔታ እየተጎራረስን ከበላን በኋላ ወይናችንን አዘን በወሬ እያዋዛን ዘና ማለታችንን ቀጠልን። ከተማው በማታ ምን ትመስላለች ብዬ ስቃኛት እንደ ፒያሳው አይነት አይሁን እንጂ ወዲህ ማዶና ወዲህ ማዶ ሆነው መብራት ፖል ተደግፈው ደንበኛ የሚጠብቁ ነስቶች ይታዩኛል። ወደ የሆቴሉ የሚገቡትንና ከየሆቴሉ ወጥተው ባጃጅ ኮንትራት በመያዝ ወደ የቤታቸው የሚሄዱ እዚህም እዛም ይታያሉ። ለሌላ ተግባር ወዲህ ወዲያ ውር የሚሉ ነዋሪዎችም አይ ብዙ ናቸው። እና ከተማ በማታም ቅውጥ አትበል እንጂ ድምቅ ያለች ነች። ወሬያችንን እየጠረቅን መጠጣችንን እየጨለጥን ብዙ ትዕይንት እየታዘብን ሳለ 2 መንታ የሚመስሉ እድሜያቸው 15 ወይም 16 የማያልፋቸው እኛ ካለንበት አስፓልት ትይዩ ወዲያኛው ማዶ ዳር ቆመው ተመለከትን። ሳላስበው ቀልቤንም እይቴንም ተቆጣጠሩ። አድሬት ስትከታተለኝ ነበር መሰለኝ። ነፍሱ ምን ነው መሰጡሽ እንዴ? ምኖቹ ተላለ እንዴ? ሴቶቹ ናቸው። ማዶ ፑል ነው የተደገፉት። አይነህ እኮ እንደተሰካባቸው ቀረ። ማዶ ስንት የሚታይ ነገር አለ። ህንጻው አለ፣ በረንዳው ሞልት የተኙት ጎዳና ተዳዳሪዎች አሉ። እዛ ጋር ደግሞ ተቃቅፎ በዝግታ ወክ እያደረጉ ዘና የሚሉ ፍቅረኛሞች አሉ።
ታዲያ ለይተሽ እነሱን እንዳየው በምን እርግጠኛ ልትሆኝ ቻልሽ? ደግሞ ከአንቺ ጋር እያለው እንዴት ነው በእነሱ የምመሰጠው? እነሱን እያየህ እንደነበር 100% እርግጠኛ ነኝ። ደግሞ ምንም ችግር የለውም። እኔ እኮ በቃ ጓደኛ ነኝ። እባክሽ ወሬ አታብሽ። አይ ወሬ ማብዛት አይደለም። ሄጄ ወርጄ ይዣቸው ልምጣ እንዴ? እየቀለድሽ መሆን አለበት። እየቀለድኩ አይደለም። ከፈለግ ሁለቱንም ይዤ መምጣት ይችላል። ደግሞ ሁለቱ ምን ይሰሩልኝ? ምናልባት የግሩፕ ይመች እንደሆን ብዬ ነዋ። የግሩፕ ስትይ በቃ ሁለቱንም ይዘህ ማደር ማለት ነው። የወይኗን ብርጭቆ አንስታ ከአንድ ቀደቀችው በኋላ ባጎደለችው ምትክ ከጠርሙሱ መልሳ ቀድታ አስቀመጠችና ንግግሯን ቀጠለች። ሰዓቱ ወደ 5 ሰዓት እየተጠጋ ሲሆን ወይኑን ሁለተኛ ጠርሙሳችንን በማገባደድ ወደ 3ኛው ለመሸጋገር እየተንደረደርን ነው። እንዲህ አይነት ነገር አታርፍም ማለት ነው ያልኩ ነገር በፈረንጅ ፊልም ያለ የሩቅ ሀገር ተአምር ብቻ አይደለም። እኔ አብጠርጥሬ በማውቃቸው በእኛ ከተማ በፒያሳ የተለመደ ነው። የእኛም ስራ አንድ ክፍል ነው። በ10 ደቂቃ ልዩነት ልጅቷን ይዛ መታ ከጎን ያስቀምጠቻት ወንድሜ ነው፣ ታዋቂው። ልጅቷን በሚርገበገቡ አይኖቿ እየገመገመችኝ እጆቿን ዘረጋችልኝ። እኔም በተመሳሳይ እጆቼን ዘርግቼ የተዘረጋ እጇን ጨበጥኩ። ወቅቶ ላባላለሁ አልኳት። ቲቲ ያለችኝ። ቲቲ በአማርኛ ሲተረጎም ምን ማለት እንደሆነ በቀላል ሊገለጽልኝ አልቻለም። ደግሞ ስለምንድን ነው ስማቸው ቲቲ፣ ጂጂ፣ ፊፊ የሚሆነው? በውስጥ የተፈጠረ ሌላ ጥያቄ ነበር። ምን ትጠጫለሽ? ወይን ከተመቸሽ ብርጭቆ ይምጣ አልኳት። አይ ወይን ላይ እስከዚህም ነኝ፣ የፈለግሽውን እንሰሽ ያለቻት። አስተናጋጇን ጠራችለት። ተኪላ ስትል አዘዘች። እንዲህ የሚባል መጠጥ አለ እንዴ? በውስጥ ራሴን የጠየቁት። እኔስ ተኪላ ሳይሆን ጋትኪላ የሚባል መጠጥ ነው በደንብ የማውቀው። ድምፅ አውጥቼ በመጠየቅ መፎገር አልፈለኩም። ስለዚህ ዝም አልኩ። ብዙም ሳንቆይ የልጅቷ ስልክ እረፍት አልባ በሆነ ሁኔታ ይደውልላት ጀመር። በማንሳትና ባለማንሳት መካከል ስትዋልል ታዘብኩና አንስትሽ አናግሪ እንጂ አልኳት። ፈገግ እንደማለት አለችልኝና አነሳቸው። ሄሎ፣ አትምጣ አግኝቻለሁ። አይ መኖሪያ ቤት አይደለም የሚሄደው ሆቴል ነው። እሱ የምታወራውን ብቻ ነው የምሰማኝ። ቀጥላለች። በቃ ደውና ደር ደግሞ ራት ሳትበላ እንዳትተኛ። እሺ ጣው ጨዋት እመጣለሁ። እኔም ወዳለሁ። ተዘጋ። ወንድምሽ ነው? ተቅለብልቤ የጠየቅኳት እኔ ነኝ። እስኪ ወንድሜ ቢሆን አባቷ ምን ይፈየድልኛል? አይ አይደለም። ተሽኮረመመች። ባልሽ ነው ማለት ነው አለቻት ጂጂ። እንዴት ባሏ ሊሆን ይችላል? ለምን አይችልም? ተሐጠጠ። እኔ እንጃ። በይሳት ደውሎ ገባሽ ወይስ ታድሪያለሽ የሚል ባል ይኖራል እንዴ? ቀዝቀዝ ባለ ድምፅ ሀሳቤን ሰነዘርኩ። አይ ወንድሜ አታርፍም ማለት ነው? ባሏ ማለት እኮ ፎንቃ ሲያስይዛትና በነጻ የሚጠልዛት ወንድ ማለት ነው አይደል እናት? ልጅቷ በጥርጣሬ እንዴት ልታውቅ ይቻልሽ በሚል መስል መልኩ እያየቻት፣ አዎ ትክክል ነሽ አለቻት። እና ባልሽ ነው ጠየቅኩ። የሰማሁትን ካለማመን በመነጨ ገረሜታ፣ አዎ ባሌ ነው። ስራ ካልቀናኝ መጥቶ የሚወስደኝ እሱ ነው። ወስዶሽስ? እንዴ ወስዶኛው ቤታችን አብረን እንተኛለን። ምን አይነት የጅል ጥያቄ ነው? ምንድን ነው የሚሰራው? ተማሪ ነው። አዳማ ዩኒቨርሲቲ በማታው ክፍለ ጊዜ ይማራል። እኔ ነኝ ከፍዬ የማስተምረው። የማስተምረው? እንደዚህ እየሰራሽ ነው የምታስተምረው? አዎ ምን አለበት? እሱማ ምን አለበት? ዋናው በፎንቃው መጠለፍሽ ነው እንጂ አለቻት ጂጂ። አይ ፎንቃ ስለጠለፈው ብቻ ሳይሆን ስለሚያሳዝንም ምስኪን ልጅ ነው። ምንም ቤተሰብ የለውም። ደግሞ በጣም ጎበዝ ተማሪ ነው። በሚቀጥለው ዓመት ይመረቃል። እና ሲመረቅ እንዴት ነው የምትሆኑት? መጠየቅ የፈለኩት እንደዛ አልነበርም። ትምህርቱን ጨርሶ ስራ ካገኘ በኋላ ቢተውሽ ብዬ ነበር መጠየቅ የፈለኩት። ግን በምን አይነት ድፍረት እንደዛ ጠይቃታለሁ? እንዴት እንሆናለን? መለሳ ጥያቄው ለእኔው ደገመችው። ይኸው ተመርቆ ስራ ከያዘ በኋላ ስራሽን ታቆሚያለሽ ለማለት ፈልጌ ነው። እሱ ሚስጥር ነው። በፈጠረሽ ንገሪኝ። ተስከበከብኩባት። እስኪ ለወሬ በእናትሽ በፈጣሪ ብዬ መለመን ከኔ የሚጠበቅ ነው። ጠፋበታለሁ። ትምህርቱን ጨርሶ ስራ ከያዘ በኋላ ወዲያው ጠፋበታለሁ። እስቲ ለምንድን ነው የምጠፊበት? እያፈቀርኩት እንድኖር
እነዚህ በፍቅር ያሳለፍናቸው የእውነት የሆኑ ጊዜያቶች መቼም ከታሪኬ ውስጥ ከሽፈው ሲበኑ ማየት ስለማልፈልግ በኑሮ መቀየር ምክንያት ትቶኝ ወይም ችላ ብሎኝ በእሱ እንዳዝንበት ስለማልፈልግ። ታዲያ ትተሹ እንደምትሄጂ እያወቅሽ ለምንድን ነው የምትለፊው? ጥያቄ ከውስጤ ሊያልቅልኝ አልቻለም። ለጂጂ እንኳን እድል ልሰጥ ስላልቻልኩኝ በጽሞና የተሞላች አድማጭ ብቻ ሆናለች። የምን መልፋት! እንዲህ ብርድ እየጠበሰች ከማታውቂያቸው ሰዎች ጋር አንሶላ እየተጋገፍሽ እሱን የምታስተምሪው ነው። ይህም በማድረጊያው ነው ለህይወቴ አንድ ትርጉም ያገኘው። ጠቃሚ ሰው እንደሆንኩ ማሰብና ማመን የጀመርኩት ከእሱ ጋር ከተገናኘውና እሱን ማስተማር ከጀመርኩ በኋላ ነው። ከዛ በፊት ባገኙት ብር ፋሽን ልብስ መግዛት፣ መቃምና ማጨስ ብቻ ነበር። የዛን ጊዜም የባንክ ደብተር አልነበረኝም። አሁንም እሱን ሳስተምር የለኝም። ግን ለህይወት ያለኝ አመለካከት ቀይሮታል። ወደዚች ምድር የመጣሁት ትርጉም ያለው ጠቃሚ ተግባር ለመከወን ነው ብዬ እንዳምን አድርጎኛል። ይገርማል። እሱስ ምን ያስባል? ምንድን ነው የወደፊት እቅዱ? ያው እሱማ ትምህርቱ እንደጨረስና ስራ እንደያዘ ስራዬን እንደማቆም በስርዓት ተጋብተን የተረጋጋ በፍቅር የተሸመነ ጋብቻ ህይወት እንደሚኖረን ነው። እኔም ትምህርቴን እንደምቀጥልና ቀስ በቀስ ኑሯችን እንደምናሻሽል በየቀኑ ይነግረኛል። ልጆች እንደምንወልድ ያልማል። አሁን እንደዛ ነው የሚያስበው። እኔም እንዲረብሸኝ ስለማልፈልግ እንዳልክ ነው የሚሆነው እለዋለሁ። ግን የማደርገው እንደነገርኳችሁ ነው። ከእሱ ጋር ወደ ጋብቻ ህይወት ገብቼ ቢቀርበኝስ? አንድ ቀን ቢሰድበኝስ? ገሌ ላይ ጨዋ የተባለች ሴት ቢወሽምና ጀርባውን ቢሰጠኝስ? እኝና የመሰሉ አሰቃቂ የመከዳት ስጋቶች በማብሰልሰል ህይወቴን በጣር መግፋት አልፈለግም። እነዚህን ነገሮች ምናልባት እሱ ባያደርጋቸውና አሁን ቃል እንደገባልኝ ለማድረግ ቢጥር እንኳን እኔ በገዛ ሀሳቤ እየቀረጽኩና እየፈጠርኩ ሁሉንም ሰላም መንሳቴና በገዛ ስጋቴና ቅናቴ እሱም በመገፋፋት ያላሰበው ነገር ውስጥ መክተቴ አይቀርም እና ለእኔም ለሱም ስል እንዳልኩ ነው የማደርገው። ለማንኛውም ሽንት ቤት ደርሼ መጣሁ ብላ ከተቀመጠችበት ተነስታ ወደ ውስጥ ገባች። የምትገርም ልጅ ነች። በአንቺ ተገርሜ ሳልጨርስ ሌላ የምትገርም ሴት አጋጠመችኝ። በጣም ታሳዝናለች። አንድ ሳምንት ከኔ ጋር ፒያሳ ውስጥ ብትኖር ከዚህ የበለጡ የሚገራርሙት እንግርት መሳይ ታሪኮችን አስኮመኮመህ ነበር። እረ ይቅርብኝ። ከዚህ በላይ ራሴን ሀዘን ውስጥ መክተት አልፈልግም። ይታይሽ በእሳት ፍቅረኛ የእውነት የሚወዳት ከሆነ ምን እንደሚሰማ የስ የሆነች ሴት የወደፊት ህይወት ለመቀየር ስትል ከሌላ ሰው ጋር ስታደር እረን ለማሰብ እንኳን ይከብዳል። እኛ የፈቀርናትን ሴት መንገድ እንኳን ሲለክፋት ድንገት ካየን እንዴት ነው ቡራ ከረየው ስንል የሚውለው? እረ በጣም ይከብዳል። ተንገሻጋሹ እናት ታውጣትም ማለት ነው። እረ ምን ነካሽ? እንኳን ይህን ታሪክ ሰምቼ ድሮንም ሀሳብ አልነበረኝ። እንግዲህ ወደ ፍቅረኛዋ ትሄዳ። እውነትሽን ነው። እውነቴን ነው። ብሩን ስጣትና መጥቶ ይሰዳት። ደስ ይለኛል። ተስማማን። ልጅቷ መታ ለፍቅረኛዋ ደውላ ጠርታው እኛም ገንዘቡን ሰተናት ተደስታና ተገርማ ነገ ከዋለን እንድንገናኝ ቁጥሯን ሰተን ተሰናብታን ሄደች። ምን አይነት በቅዠትና በሙቀት የተሞላ በተቆራረጠ እንቅልፍ የታጀበ ሌሊት እንዳሳለፍኩ አትጠይቁ። አድሬት ግን እሷማ ምን አለባት ልክ እናቷ እቅፍ ውስጥ እንዳለች ጨቅላ ሕፃን ሀሳቧን ጥላ ሰውነቷን ደረቴ ላይ ዘርግታ የድሃ እንቅልፍ ተኝታ አደረች። የድሃ እንቅልፍ ግን ምን አይነት ነው? ይህን ለማወቅ አንድ ምሽት ላይ የአዲስ አበባን ጎዳናዎች ዞር ዞር ብሎ መቃኘት በቂ ነው። ግንዛቤ ለማግኘት ይረዳል ብዬ አስባለሁ። የድሃ እንቅልፍ ስፕሪንግ ፍራሽና ኮንፈርት ብርድ ልብስ አይጠይቅም። የድሃ እንቅልፍ በሀሳብና በስጋት አይቆራረጥም። የድሃ እንቅልፍ ከቅዠት ይልቅ በንጹህ ህልም የተሞላ ነው። የድሃ እንቅልፍ ከፍርሃት ይልቅ በእፎይታ የተከበበ ነው። ድሃና ህልም ይዋደዳሉ። ህልም የድብቁ ምኞታችን ምንሳሬ ነው። ቅዠት ደግሞ የፍርሃታችን ነጸብራቅ ነው። ድሃ ምኞቱን በሰላማዊ እንቅልፍ ውስጥ ያልማል። ሀብታሙ፣ ሙሰኛ ወይም ወንጀለኛው የፍርሃቱን ነጸብራቅ በሆነ ቅዠት ሲቃጥት ያድራል። አንዳንዴ ህልማዊ ዓለም ከእውነቱ ዓለም በከሸፈ ፍትሐዊና ምክንያታዊ ድርጊቶች የሚከወኑበት የተሻለ ደስታ የምናገኝበት ምኞታችንን የምንኖርበት ዓለም ነው። በዛም ምክንያት በህልማችን እንደ ውስጣችን ምኞት የምንኖርበትና ጣፋጭ ደስታ የምናገኝበት ዓለም ነው። ስለዚህ ህልም ለድሃው ለጭቁኑና ለተገፋው እንደማካካሻ ተፈጥሮ የሰጠችው ጸጋ ይመስለኛል። ለዚህም ነው
ከረጅም ተከታታይ ህልም ጋር ረጅም እንቅልፍ የተደለው። ተረት ውስጥ ድሀ በህልሙ ቅቤ ባይጠጣ ኖሮ ንቃቃት ይገለው ነበር አይደል የሚለው። አንድ ድሀ በአይን ፍቅር የተደነደፈላትን አማላይ ከላይኛው ማህበረሰብ ወይም ከዝናው ጣሪያ ላይ ያለችን ሴት አግኝቶ አናግሮ አሳምኖ ወደ ማረፊያ ክፍል ይዞት ገብቶ ልብሱን አውልቆና አስወልቆ ስሞና ተስሞ ያሻውን የሚያደርገው በህልሙ ነው። እና ድሀና እንቅልፍም ይህን ይመስላሉ። ያ ማለት ግን ሀብታም ሁሉ እንቅልፍ አልባና ህልሙ የሚያምርለት ነው ማለት አይደለም። ረጅም ያልተቆራረጠ እንቅልፍ ከጣፋጭ ህልም ጋር በህይወቱ የታደለ ሀብታም ካለ በምድር እያለ እንደጸደቀ ቁጠሩ። እርግጠኛ ሆኜ መናገር እችላለሁ። እንደዛ አይነቱ ሀብታም ሀብት ውስጥ ምንም አሻጥር፣ ምንም ዘረፋ፣ ምንም ያልተከፈለ የሰው ላብ የለበትም። ለዛ ነው በሀብቱ ላይ የድሀ እንቅልፍ የታደለው። ለማንኛውም ወደ ዋናው ቁም ነገሩ ልመለስና እሷ ማለት የኔዋ ጂጂ ያልኩ እንዴ! ለ2 ቀን ሳይሆን ለ2 ዓመት አብሬያት እንዳይኖርኩ ነው የተሰማኛለሁ። ለዛ ነው መቀባጠሪ። ወይ ዘንድሮ መጨረሻን ለማየት ጓጓው። 2 ሰዓት ላይ ስልክ ተደወለልኝ። ስልኩ ከቤት ነው የተደወለው። ከሻምቦ አነሳሁት። ሄሎ ማዬ፣ ሰላም ነህ ልጄ? የእናቴ የደከመ እናት የተቆራረጠ ድምጽ። አዎ ሰላም ነኝ። ምን ነው በጠዋት? ሰላም ነው አይደል? አረ ሰላም ነው። መች ነው የምትመጣው? እሱን ልጠይቅህ ነው። ነገ እመጣለሁ። ምን ነው የምትፈልጊው ነገር አለ? ምን ይዤልሽ ልምጣ? አይ ምንም አልፈልግም። ቶሎ መምጣት አለመምጣትህን ብቻ ለማወቅ ስለፈለግኩ ነው። እማዬ ምንድን ነው የተፈጠረው? ድምጽሽ ትክክል አይመስለኝም። ያው እናቴ አይደለች? ያለችበትን ሁኔታ በድምጿ ቃና አውቃለሁ። አረ ሰላም ነው። ብቻ ምን? ልቤ ተሰቀለች። ልጅቷ ሄዳለች። የት ዋለች? ግራ አጋባችኝ። የት ዋለች ነው ሄደችው? ወዴት ነው ሄደችው? ለምንድን ነው ሄደችው? ምንም ሊገልጽልኝ አልቻለም። ፋጤናታ ሰራተኛ እንዴ? ለምን? ምን ሆና? ልጅንስ ሴት አድርጋ? ራሴን መቆጣጠር አቃተኝ። ደረቴ ላይ ተኝታ የነበረችውና ከእንቅልፍ ተጽዕኖ ሳትወጣ በከፊል ንቃት እያዳመጠችኝ የነበረችው ጂጂን አስፈንጥሬ ከላይ ላይ ወረወርኳት። አልጋውን በመልቀል ቅርቃኔን ቤት ውስጥ ወዲያና ወዲህ እየተወራጨው ማውራቴን ቀጠሉ። ልጅቷንማ ለእኔ ትታልኝ ነዋ። እማ ልጅ ሰላም ነች ግን? እረ ሰላም ነች። ለመሆኑ ምን ሆንኩ አለችሽ? እስክመጣ ድረስ መጠበቅ ያቃታት ምን አይነት የነፍስ ጉዳይ ቢያጋጥማት ነው? አላውቅም ልጄ፣ ልትነግረኝ አልፈለገችም። እሺማ እስክመጣ አደራ። እንዲህ ምን አደራ ያስፈልገዋል? ለእኔም እኮ ልጄ ነች። ስለ ገዛ ልጄ እኮ ነው የምናወራው። እናቴ የተለመደ ቅሬታዋን ማሰማት ጀመረች። ሁሉ ጊዜ እንዲህ አይነት ጥያቄ ሳቀርብላት ቅር ትሰኛለች። ልጇ ያላትን ፍቅር በጥያቄ ውስጥ ያስገባውባት ይመስላታል። እሺማ ከቻልኩ ዛሬ ሆኖ ለመምጣት እሞክራለሁ። ተረጋግ፣ እንደ እቅድህና። እሺማ ቻው ልጄ። ስልኩን ዘጋሁትና ቀጥታ ልብስ መለባበስ ጀመርኩ። ሰላም ነው አለችኝ፣ ግራ በመጋባት አስተያየት። ምን ሰላም ነው? ዛሬ መሄድ አለብኝ። ትንሽ ቁርስ እንብላና እንሄድ። ልጄን ጥላ ስትል የሰማሁ መሰለኝ። ሚስት ጥላ ጠፍታ ግን ሚስት የለኝም ብለኸኝ ነበር እኮ። ለምን ዋሻኝ? በሚል ጥያቄ የታጀበ ትዝብታዊ አስተያየት አየችኝ። ባክሽ ሚስት አይደለችም፣ ልጄን የምታሳድግልኝ ሰራተኛ ነች። ሰራተኛ ብቻ? አዎ ሰራተኛ ብቻ። ምን ለማለት ፈልገሽ ነው? አይ አደነጋገጥ ሲታይ ሰራተኛ ብቻ ሄደችብህ አይመስልም። ያልተነካ ግልግል ያውቃል የሚባለው እኮ ለዚህ ነው። አንቺ ምን አለብሽ? ለእኔ ሰራተኛ ትሆን እንጂ ለልጅ እኮ እናት በያት። ከ1 ወሯ ጀምሮ ይኸው 3 ዓመት ሙሉ እሷ ነች ያሳደገቻት። ልጄ እንደ እናቷን የምትወዳት። ለብሼ ጨርሻለሁ። እሷም አልጋውን ለቃ መቀመጫው ላይ ቁጭ በማለት ለብሳ ያደረችውን እላይ ላይ የተሸበሸበ ለብሷን እያስተካከለች ነው እያወራችኝ ያለችው። ቢሆንም ለመፍረድ ቸኮልሽ አትበለኝ እንጂ እንኳን ሰራተኛ ይቅርና ዋናዋ ሚስት ማለት የልጅህ እናትም አንተንም ልጇንም ትታየት ሄዳ ነው። ፊቴ ሁሉ ልውጥውጥ ሲል ለእኔው ለራሴ እየታወቀኝ ነው። ሰውነቴ ሁሉ መንቀጥቀጥ ጀምሯል። እረ ረጋጋው፣ ዝም ብዬ አስተያየት ልስጥ ብዬ ነው። የሚመለከተኝ ጉዳይ ሆኖ አይደለም። አይ እውነትሽን ነው። እናቷም ጨክና ጥላኝ ሄዳለች። አዎ በእኔ ጨክና፣ በልጇ። ጃኬትኬን ከተቀመጥኩበት አንስቼ አንጠለጠልኩና ክፍሉን ለቅቄ ወጣሁ። እረ ጠብቀኝ፣
ፊቴን እንኳን ሳልታጠብ እያለች ከኋላ ተከተለችኝ። እንደምንም ራሴን ለማረጋጋት እየሞከርኩ ቁርስ ወደምንበላበት ቤት ይዣት ገባሁ። አዘዝንና ፊት ለፊት ተፋጠጥን። ቁጭ አለን። ምግቡ መጣ። ኩርፊያ በተቀላቀለበት ጸጥታው የቀረበውን ቁርስ በልተን ወደ መኪናችን ገባንና ጉዞ ወደ አዲስ አበባ። በፍጥነት መንገድ ገብተን መሀል ከደረስን በኋላ በቃ መብራት ከሌለ ቻርጅ የለኝም፣ ካልቸረችኩ ደግሞ እኔ የለሁም ማለት ነው። በሰዓቱ ካላቀረብኩ በዚህ ወሰዱት። ከዚህች ወፍ ጋራ ወደ አምቦ በመጓዝ ላይ እንዳለው ማመን ያቃተኝ። ደግሞ ሰራተኛ ልጄን ጥላ መሄዷን ዜና በመስማት የተነሳ ድፍርስርስ ያለው ስሜቴን አሁን ፈካ ብሏል። ፈካም ብቻ ሳይሆን ዘናም ብያለሁ። የባጥ የቆጡን እየቀባጠርን ጊንጪ ደርሰናል። ጂጂ ማለቂያው የሌላቸውን ከሆረር ፊልም የተቀዱ የሚመስሉ የገል ታሪኮቿን በጣፋጭ አንደበቷ እያወራችልኝ ነው። እኔም መኪኔን በደመ ነፍስ እያሽከረከርኩ በተመስጦ እያዳመጥኳት ነው። አሳዳጊ ማለቴ የእናቴ ገዳይና የቤታችን ወራሽ ሮማን ትባላለች። ስሟ ያምራል አይደል? ለነገሩ ስሟ ብቻ አይደለም መልኳም ያምራል። ዘንጋታ የቤት እመቤት ነው የምትመስለው። ረጋ ያለ አነጋገር ለዛ ያላት፣ ከፊቷ ፈገግታ የማይለይ ንጹህ የህፃን ፊት ባለቤት የሆነች ሴት ነች። የፈጣሪ ስራ ግን አንዳንዴ በጣም ያስገርመኛል። እንዴት? ንግግሯ ስላልገባኝ ጠየቅኳት። ይህን ለመሰለ ማራኪና አሳዛኝ ገላ ውስጥ እነዚያ ያለች ከሲኦላዊ ጨለማ የተጠቀመ የክፋት ማምረቻ መጋዘን የሆነ ነፋስ ማስቀመጡ እሱ ነው ብለሽ ነው እንደዛ ያደረገው? አይሱማ ላይሆንም ይችላል። መቼስ የፈጠረን ፈጣሪ የሚባል አካል ያለ ከሆነ ብዬ ነው። እሱማ አለ፣ የፈጣሪም ፈጣሪ አለ። ግን ክፋትን በገዛ ፍቃዳችን ወይም ሀብትን ለማጋበስ ወይንም ስልጣንን ለማግኘት ካለን የተጋነነ ፍላጎት አንጻር በውስጣችን ዘርተን የምናሳድገው ክፋትና ሻጥር ከገዛ ራሳችን የሚፈራገር የራሳችን ድክመት ውጤት ነው ማለት ሰይጣንም ቢያግዘን ማለት ነው። ይሁንልን። እኔ ሰው ልጆች የራሳቸው ክፋትና ኃጢአት ኃላፊነት ለመቀበል ሲሉ በሰይጣን የሚያሳቧት ነገር ስለማትመቸኝ ነው። እሺ ይሁን። ከክርክሩ ወደ ታሪኩ ተመልሽልኝ። ታሪኩማ ይቺ ሮማን ያልኩህ አሳዳጊ ማንም ሰው አይቷት በቀላሉ የሚወዳት ሰው ነች። ማንም ነገር ብትነግረት አምናታለች። አንደበቷ ቁጥብና በጣም ለስለስ ነው። ትንኝ ለመግደል ስትንቀጠቀጥ እንድትመለከት ታደርጋለች። በጨለማ ግን የህፃን ልጅ አንገት ጠምዝዞ ለመቀንጠስ ለሰከንድ አታመነታም። ተመልካች ባለበት ልትጎርስ ያለችውን ጉርሻ ከአፏ ዳር በመመለስ ምን ተማሪያም ብሎ ደጇ ለማኝ ለመጣ ስታጎርስ ለተመልካች በማሳየት ማስደመም የተካነችበት ነው። በስውርና በጨለማ ግን ስትዘርፍህና ባዶ ስታስቀርህ የውስጥ ፓንትህ እንኳን አትተውልህም። እጣትህ ላይ ያለውን 3 ግራም ቀለበት አላውልቅ ካላት ጣትህን ቆርጣ ለመውሰድ አታመነታም። እረ የሲሲል ማፊያ ያደረግሻት እኮ። የሲሲል ትላለ ከነሱ ባትብስ አይደል? እና እናቴ ስትሞት ለእኔ 9 ዓመት ልጅ ነበርኩ ብያለሁ አይደል? ከ3 ወር በኋላ ነበር ሌብነት ያስተማረችኝ። ሌብነትን ስትይ ሌብነት ነው። እሷ መጀመሪያውኑ እኔ ላሳድግ ብላ ስትረከበኝ ያው እንደነገርኩ በየዋህና አሳሳች ፊቷ እንባን እያረገፈች ጉያ ውስጥ አሽጋኝ ጸጉሬን እያሸተተች የእናትየው አደራ አለብኝ፣ ባልወልዳትም ለልጄም ልጄ ነች፣ ከአሁን ወዲህ የምኖረው ለሷ ነው። እናትየው እህቴ ነበረች። ስትሞት አደራ በምድር የሰጠችኝ በሰማይ ይቀበልሻለሁ ብላኛለች። ለሞት እህቴ የገባሁት ቃል አላጥፍ። ይህም በመሰሉ የማንንም ልብ በቀላሉ የሚያባቡ ቃላትን በመጠቀም ብዙ ነገር ቀባጥራን የተረከበችኝ። እሷ ግን እኔ ላይ ታላቅ እቅድ ነበራት። እኔን ለማሳደግ ስትረከብ አንድ ለመተዳደሪያው ታክሲ እንደገዛ ሰው ነበር የተፍነከነከችው። እና ልብ አደረገችኝ የምትይው? በገረሜታና ባለማመን ጠየቅኳት። ለዛውን ቴራ ለባ እንዳይመስል እንዳልኩ እናቴ ከሞቶች ከ3 ወር በኋላ ምን እንዳደረገች ታውቃለህ? ቴኳንዶ ትምህርት ቤት አስገባችኝ። ቴኳንዶ ትምህርት ቤት? ለምን? ተረጋጋል ነግር ኃይል በየወሩ በደስታ ብር እየከፈለች እያሞጋገሰች የኔ ልጅ እኮ የሴት ጀግና ነች፣ ወደፊት እንደ ነኪታ ጀግና አክተር ነው የምትሆነው። የዛን ሰሞን ነኪታ የሚል ርዕስ ያለው ተከታታይ ፊልም እየተከራየች በየቀኑ ታሳየኝ ነበር። ብቻ ለ6 ወር አስተማረችኝ። እኔም የልጅነትም ጉጉት አለመብሰልም ታክሎበት ከልቤ እሷ ከምትፈልገው በላይ ውጤታማ ስልጠና ወስጄ አጠናቀቅኩ።
እሺ ከዛማ አንድ ደንበኛ የሆነ ኮማንዶ ሆኖ ለአመታት በውትድርና ካገለገለበት በስነ ምግባር ተባሮ ማጅራት በመምታትና በመዝረፍ ለሚተዳደር ሰው ሰጠችኝ። ለምን ሰጠችኝ ስትይ እንዴት? ለሌላ ስልጠና። አየህ ቴኳንዶ ቤት የተማርኩት ሰውነቴ እንደፈለግኩ ማዘዝ፣ ለካራቴና እግሮቼን ማወናጨፍ፣ ራሴን ከጥቃት መከላከል አስፈላጊ ሲሆን መልሶ ማጥቃትን የመሳሰሉትን ስፖርታዊ የሆኑ ተራ ስልጠናዎች ነው። እሱ ግን ከሱ ጋር ምን እስክትነግረኝ መታገስ አልቻልኩም። ይህን ታሪክም መኪና እየነዱ አልነበረም ማዳመጥ ብቻ እንዳልላተምና ታሪኩም ሳያልቅ የኔ ታሪክ እንዳያልቅ። እሱም ተግባራዊ የሆኑ ወታደራዊ ስልጠናዎችን ከዛም አልፎ ለቢያው ስልጠናዎችን እስቲ አብራሪልኝ። በ10 ምናምን የፖሊስነት ህይወቴ ያላጋጠሙኝንና ምናልባት በውጭ በፊልም ብቻ አይቻቸው ማላውቃቸውን ታሪኮች ነው ያሰማችኝ። ሳንጃ አጠቃቀም፣ አጥር መዝለል፣ በጨለማ ማጥቃት፣ ማንኛውም ቁልፍ መክፈት። ይህን እንዲያስተምረኝ ብዙ ገንዘብ ከፍሏለች። ከዛም አልፎ አብራው ሁሉ እስከ መተኛት ደርሳለች። ከዛም ከሱ ጋር ለ3 ወር ያህል ከሰለጠንኩ በኋላ በሌላ ዋጭላፋ ሰጠችኝ። ለሌላ ዋጭላፋ እስቲ ለኪስ አውላቂ። እሱ ደግሞ እንዴት ከሰው ኪስ በቅልጥፍና ቦርሳና የመሳሰሉትን ጠቃሚ እቃዎች ማውጣት እንደምችል፣ ሞባይል እንዴት መመንተፍ እንደሚቻል፣ ሀብልና ጌጣጌጥ እንዴት መንጭቆ ማምለጥ እንደሚቻል አስተማረኝ። እሺ ከዛማ እልል ያልኩ ሌባ ሆንኩልኝ። በ10 ዓመቴ ሞጭላፊ ሌባ ሆንኩ። ያው እንዲህ ከመሆኔ በፊት ሌባ ነበርኩ ያልኩህ ለዚህ ነው። እረ በፈጣሪ እናትሽን መግደሏ ሳያንሳት አንቺ ላይ እንዴት አደርጋለች? ምን አይነት ጭካኔ ነው? አይ እናቴን የመግደሏ ምክንያት እረዳታለሁ። የሚሆንም ይቅር እላታለሁ። በእኔ ላይ ስላደረገችው ነገር ግን ፈጽሞ ይቅር ልላት አልችልም። አዎ እንደዚህ አይነት በደልን ይቅር ለማለት የፈጣሪን አይነት ልብ ያስፈልጋል አልኩ። እኔም በሀሳቧ ተስማምቼ እውነትህን ነው፣ እኔ ደግሞ ጂጂ እንጂ ፈጣሪ አይደለም። ስለዚህ ከኔ ይቅርታ አታገኝም። ይገርማል። መጀመሪያ ሌብነት ስለምታስለምደኝ ምን እንዳደረገች ታውቃለህ? የባንክ ደብተር በስም አወጣችና ደሃ ሆነሽ ልክ እንደናትሽ የድህነት ኑሮ መኖር የለብሽም፣ ለማንም ሰው ማዘን፣ ለማንም ሰው መራራት የለብሽም። በዚህ ዓለም ላይ ከገንዘብ ውጪ ምንም ጠቃሚ ነገር የለም። ገንዘብ ሲኖርሽ ነው ማንም ሰው የሚወድሽ፣ ማንም ሰው ያከብርሻል ብላ ተናገረችኝ። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዱ ያጋሩ።